ካለባበስ ጀምሮ የተዘጋጀ ሰው አለ። ሁሉም በየራሳቸው ቀለም ምምር ብለው ነው የመጡት። ዛሬ ግን ሰማኸኝ ደግሞ ሌላ አይነት አለባበስ ለብሶ ነው የመጣው። ስለ ልብስህና ስለ አንተ ንገረን። እሺ ሰማኸኝ ዋኙ እባላለሁ። የመጣሁት ከሰቆጣ ነው። የራሴ አዲስ ስራ አለችኝ ፈጠራ። የራሴ ፈጠራ ማለት ሙዚቃ ነው። እንስማው። እምረህ ወነይልኝ አንቺ ቆንጆ ሎጋ ዓለም ዓለም የዓለም የኔ ሸጋ ዓለም ዓለም የዓለም የኔ ሸጋ እምረህ ወነይልኝ አንቺ ቆንጆ ሎጋ ዓለም ዓለም የዓለም የኔ ሸጋ እንዴት ነሽ በሉልኝ ዓለም አውግሪሩ እምረወ ዓለም ሸጋየው የባላባት ልጅ ናት የጀግና የኩሩ እምረወ ዓለም ሸጋየው በባህል ቀሚሷ በማርዳዋ ጌጣ እምረወ ዓለም ሸጋየው ተከትያት ሄድኩኝ ዋግምራ ሰቆጣ እምረወ ዓለም ሸጋየው አሄ ቁመት ተለግላጋ ፀጉሯ የጤፍ ነዶ ዘሯ የደግ ዘር የዋክሽም ወለዶ አምና የሻደይ ቀን ከጨዋታው ሂጄ ልቤን ተሰረኩኝ ዋግምራ ወድጄ ኃይላ ለይላለየ ኃይላ ለይላለየ ኃይላ ለይላለየ ኃይላ ለይላለየ ትላለች። በጣም ነው የምናመሰግነው። እንግዲህ ሰቆጣ አንድ እንትን እሳት የመታው ክብ ድንጋይ ምን ነበር? እሽኮለሌ ነው የሚባለው ሰው ጫውታ አይደለ? እሽኮለሌቻ አስታወስኩት። አቦ ባጫውቹ አሉ አንዴ ዋርዳ ሆይ እሽኮለሌቻ የሚገርም ባህል ነው ያለው ሰቆጣ። እሱን እንትን ተጫውቸው ነበር ባህላቸውን እዛው ሰቆጣ መጥቼና ቱባ ባህል ነው ያለው። አሁን ድምጽህ ወርቅ ነው። በሙዚቃ መሳሪያ ታጅቦ በደም አብረው በሚጨፍሩ ሰዎች አብሮ ደግሞ ሲዋብ በጣም ቢታጀብ ይላል። አዎ ሰማኸኝ በጣም እናመሰግናለን። ካለባበስ ጀምሮ የራስህን ሙዚቃ ደግሞ መጠቅዳሚ ከሳለ ስለዘፈንክልን በጣም እናመሰግናለን። ውበት ከቁም ነገር አማቶ ሰጥቷት የኃይሉ ልጁና ምንስ በሎባት